ሰላም የሉቃስ ፋርማ ቤተሰቦች፣ በዛሬው ፕሮግራማችን የፀሐይ መከላከያ ቅባት ወይም ሰንስክሪን ጥቅምና አጠቃቀምን እናያለን። የፀሐይ መከላከያ ቅባት ወይም ሰንስክሪን ክሬም የፀሐይን ጎጂ ጨረር የሚከላከል ወይም ፎቶ ፕሮቴክቲቭ የሆነ ቅባት ሲሆን አልትራቫዮሌት ሬይ የተባለውን ጎጂ ጨረር ወደ ቆዳችን ውስጥ ዘልቆ እንዳይገባ በማድረግ ቆዳችንን ከጉዳት ይከላከልልናል። ይህ አልትራቫዮሌት የተባለው ጎጂ ጨረር በሁለት ዋና ክፍሎች ይከፈላል። የመጀመሪያው UVA ወይም አልትራቫዮሌት ኤ የተባለው ሲሆን ይህ የጨረር አይነት ከ315 እስከ 400 ሚሊሜትር ዌቭ ሌንግዝ ወይም ደግሞ ረጅም ሞገድ ያለው የጨረር አይነት ሲሆን ወደ ምድር የሚደርሰውን ጨረር 95% የሚሸፍነው ይህ UVA የተባለው የጨረር አይነት ነው። ቆዳንም በጥልቀት ዘልቆ የመግባት ባህሪ ስላለው የቆዳን ያለ ጊዜ እርጅና፣ መጨማደድን፣ የቆዳ ጥቁረትንና አለፍ ሲልም የቆዳ ካንሰርን የማስከተል አቅም አለው። ሁለተኛው ደግሞ UVB ወይም ደግሞ አልትራቫዮሌት ቢ የተባለው ሲሆን ይህኛው የጨረር አይነት ከ280 እስከ 315 ሞገድ ርዝመት ያለው ጨረር ሲሆን ወደ ምድር በከፊል ነው ዘልቆ የሚገባው። አልትራቫዮሌት ቢ ጠቀሜታም ያለው የጨረር አይነት ሲሆን ለቫይታሚን ዲ በሰውነታችን መመረት አስተዋጽኦ የሚያደርግ የጨረር አይነት ነው። ከመጠን በላይ በሰውነት ላይ ሲያርፍ ግን የቆዳ ካንሰርንና የዲኤንኤ ወይም የዘረመል ጉዳትን የሚያስከትል የጨረር አይነት ነው። የፀሐይ መከላከያ ቅባቶች ወይም ሰንስክሪንስ በተለያየ ፎርም ይዘጋጃሉ። እነዚህም ሎሽኖች፣ ክሬሞች፣ በስፕሬይ እንዲሁም ደግሞ በጄል መልክ የተዘጋጁ ሲሆን እንደ ቆዳችን አይነት መርጠን የምንጠቀምባቸው ነው የሚሆነው። ለምሳሌ ኦይሊ ወይም ቅባታማ ለሆነ ቆዳ በጄል መልክ የተዘጋጀ ሰንስክሪን የሚመረጥ ሲሆን ለደረቅና ወዝ ለሌለው የቆዳ አይነት ደግሞ ክሬሞች ይመረጣሉ። በእነዚህ ምክንያቶች ሰንስክሪን ስንገዛ የቆዳችንን አይነት አውቀን ለኛ የቆዳ አይነት ተስማሚ የሆኑትን ቢሆን ይመረጣል። ሌላው ስለ ሰንስክሪን ማወቅ ያለብን ነገር SPF ወይም ሰን ፕሮቴክሽን ፋክተር ነው። ይህ ፋክተር በምን ያህል መጠን ሰንስክሪን ፀሐይን መከላከል እንደሚችል የሚለካ ነው። ይህ ፋክተር በተለይ UVB የተባለውን ጨረር የመከላከል አቅም የሚለካ ሲሆን ለምሳሌ SPF 15 ያለው የሰንስክሪን ክሬም ወደ 93% UVB የተባለውን ጨረር የመከላከል አቅም አለው። SPF 30 ደግሞ 97% UVB ጨረሮችን ይከላከላል። SPF 50 ደግሞ ወደ 98% የሚሆነውን UVB ጨረር ይከላከላል። መታወቅ ያለበት ግን ምንም አይነት ፀሐይ መከላከያ ቅባት ወይም ሰንስክሪን 100% ጨረርን አይከላከልም። የቆዳ ካንሰርንም ሆነ የቆዳን አለጊዜ እርጅና ማለትም UVA እና UVB የተባሉትን ሁለቱንም የጨረር አይነቶች ለመከላከል ብሮድ ስፔክትረም የተባለ ጽሑፍ ወይም ሌብል ያላቸውን የሰንስክሪን አይነቶች መምረጥ ይኖርብናል። አጠቃቀምን በተመለከተ ጀነረስሊ ወይም ደግሞ የጣታችንን ሁለት ክፍልፋይ ያህል ርዝመት የሚያክል አውጥተን መቀባት የሚኖርብን ሲሆን ፊታችንን ብቻ ሳይሆን አንገታችንንም ወይም ደግሞ ለፀሐይ ይጋለጣል ብለን የምናስበውን የሰውነታችንን ክፍል በሙሉ መቀባት ይኖርብናል። ሁልጊዜም ከቤት ከመውጣታችን ወይም ደግሞ ለፀሐይ ከመጋለጣችን ከ15 እስከ 30 ደቂቃ አስቀድመን መቀባት የሚኖርብን ሲሆን አንድ ጊዜ የተቀባነው ሰንስክሪን ሙሉ ቀን ስለማያገለግል በየ2 ሰዓቱ ሪአፕላይ ማድረግ ወይም ደግሞ ደግመን መቀባት አለብን። ከውሃ ዋና በኋላ ደግሞ 2 ሰዓት ባይሞላም ፈጥነን ደግመን መቀባት ይኖርብናል። ሌሎች ክሬሞችን እንደ ዴይ ክሬም ያሉትን የምንጠቀም ከሆነ አስቀድመን እነዚህን ተጠቅመን ሰንስክሪን መጨረሻ ላይ መቀባት ይኖርበታል። ውድ ቤተሰቦቻችን፣ በሰንስክሪን አጠቃቀም ላይ ብዙ ጊዜ የሚሰራ ስህተት አለ። ይህም ምንድነው? ብዙ ሰው ሰንስክሪን ከተቀባው የፀሐይ መከላከያ ጃንጥላም ሆነ ኮፍያ መጠቀም የለብኝም ብሎ ያስባል። ይህ ግን ስህተት ሲሆን ሁልጊዜም ፊታችንንም ሆነ ሌላ ሰውነታችንን ቀጥታ ለፀሐይ ጨረር ከማጋለጥ መቆጠብ ያለብንና ወደ ፀሐይ ላይ ስንወጣ ጃንጥላና ኮፍያ የመሳሰሉትን ፀሐይ መከላያዎች መጠቀም ያለብን መሆኑን እንመክራለን። በመጨረሻም ቀን ተቀብተን የዋልነው ሰንስክሪን ማታ ወደ ቤት ስንገባ በንጹህና በሳሙና ሙልጭ አድርገን በመታጠብ ቆዳችን አየር እንዲያገኝ ማድረግ እንደሚገባ እየመከርን ላይክ እና ሰብስክራይብ በማድረግ ለብዙዎች እንድንደርስ እንድታበረታቱን በታላቅ ትህትና እንጠይቃለን። ጥያቄ ካላችሁ ኮሜንት ላይ ጻፉልን። ሰላም ሁኑልን።